ዋው ጓደኛዬ ልብስሽ ደስ ሲል የት ገዝተሽው ነው? እኔ እንጃ የት እንደገዛሁት ረሳሁት። ሶሪ የኔ ቆንጆ። የማንጎና ስትሮበሪ ስሙዚ ነው የምፈልገው። ዋው የሚጣፍጥ ይመስለኛል። እኔም እንደዛ አዛለሁ። በቃ ሴቶች በጣም አምሮባቸዋል። በተለይ አንቺ እንደዛ የምትላት ጡቶቿ የሷ መስሎ ነው። ፌክ ናቸው እኮ። እንዴት እንደዛ ትያለሽ? በጣም ያሰፍራል። እና ደግሞ እውነት አይደለም። ተረጋጊ እንጂ ብዬ ነው ያስታውቃል። አንቺ ብዬ ነው እንደዚህ ያልኩት። ምን ዛሬ ክላስ በጣም መከታተል አለብን። ፈተና ይኖረናል በቅርቡ ታውቂያለሽ። ተይ እስኪ አታስታውሽኝ። በጣም ጨንቆኛል። አይነው ግን መዘጋጀት አለብኝ። ማሰብ ራሱ አልፈልግም። ወይኔ የአስተማሪው ጫማ እዩ! እንዴት ነው የሚያስቀው። እሺ ተማሪዎች ክላስ አልቋል። ተከታትላችኋል ብዬ ተስፋ አድርጋለሁ። ፈተና ከዚህ ክላስ ነው የሚመጣው። አትጨናነቂ ጓደኛዬ። ኪኛን ጠይቂያታለሁ። ኖቶቿን ትልክልናለች። ኖቱን ላከችልኝ። በቃ ማጥናቱን እንጀምር። ፈተናው ማለፍ አለብኝ። እሺ ክላስ ፈተናችሁ ታርመዋል። የተወሰናችሁ አሪፍ ሰርታችኋል። የተወሰናችሁ ደግሞ የስ አመጣው ሲ እንዴት ወይኔ 3 ሰዓት ሙሉ ላይብረሪ አጥንቼ እንዴት ወደኩኝ። የኔ ቆንጆ ምንም አይደለም። ቀጣይ አመት ሞክሪያለሽ። በቃ አንቺ ግን ምን ነው ያጠናሽው? የላኩልሽ ነው። ሄሎ ቆንጆች ምን ልታዘዛችሁ? ሄሎ ለኔ ቺክን ራፕ እና ስኳር የሌለው የእንጆሪ እና የሎሚ ጭማቂ፣ ለጓደኛዬ ደግሞ ቺክን በርገር እና ከጎኑ ቺፕስ አርግላት። እንዴ ሁሌ ማዘው ምግብ እንዳልሆነ ታውቂያለሽ እንዴ? ይቅርታ አባት፣ ለኔም ልክ እንደሷ ታመጣልኛለህ? እሺ አሁን ይመጣላችኋል። ምንድነው ይሄ ጓደኛዬ? አሁን አይደል ከጂም መጣ ነው? ለምን ብዙ ምግብ ለኔ ያዘሽልኝ? አላውቅም፣ ሩቦሻል ብዬ አስቤ ነው። ተረጋጊ እንጂ ማሪ። ከዚህ በኋላ ወደ አባቴ ቤት አልሄድም። ምን ነው? ለምን? እዛ ደስ እያለኝ አይደለም። እሺ ግን እንዳትረሺው ዛሬ ፍቅረኛ ነበር። አይኗ አትጨናነቂ፣ ክፍሌ ነው አልወጣም። ሃይ ምን አስቸገረ? አመሰግናለሁ። ደግሞ ሲያምር አንቺን በጣም አምሮብሻል። ይገባሻል የኔ ቆንጆ። ምግቡ በጣም ይጣፍጣል። አመሰግናለሁ። ብቸኛው ማውቀው ሬሲፒ ነው። አይሆፕ ትወደዋለህ። ያው ሌላ ስለማለም ማሪ ይልኝ እስኪ ምን ይመስልሻል? አዲስ የገዛሁት ነው ልብሴ። እንዴ ነግሬሽ ነበር አይደል ዛሬ ፍቅረኛዬ እንደሚኖር። ይቅርታ ፍቅሬ ለተፈጠረው ነገር። ምንም አትጨናነቂ። አሪፍ ጊዜ ነበር። እኔ እንደሆነ ከአንቺ ውጭ ሌላ ሴት አላይም የኔ ቆንጆ። ቆይ ምንድነው ያደረግሽው? ይቅርታ ረስቼው እኮ ነው ፍቅረኛሽ እንደሚመጣ። ግን እኮ ከ1 ሰዓት በፊት እንደሚመጣ ነግሬሽ ነበር። አረ ማሪ አታካብጪ። ምንም ማለት እኮ አይደለም። ይህ እኮ የጓደኛሞች ተግባር አይደለም። በዛ ላይ ልብሽ ብሎ የተጋነነ ነበር። ኦኬ ስለዚህ ይሄ ነው ችግርሽ። እኔም እናንተ ጋር መምጣት ሳይሆን አንቺ በራስሽ ኮንፊደንስ ስለሌለሽ ነው። እና ይሄኔ ችግር ነው። እንደውም ተይው በቃ። አንቺ አይገባሽም፣ መቼም አይገባሽም። ቻው። እና እኔስ ከዚህ ሌላ ምን እፈልጋለሁ? እሰይ ደግ አደረኩ። አሪፍ ቁርስ ልስራላትና ልታረጋት፣ ካልሆነ ከባድ ነው። በማግኘቷ ግን እንዴት እንደዚህ ታደርጋለች? በጣም ነው ያናደደች። እንዴ እዚህ ምን እየተካሄደ ነው? በእኔ ተናደሽ እንድትቆይ አልፈለኩም። ለዛ በጣም የሚጣፍጥ ቁርስ ሰራሁልሽ እንደምታረጊ። ላረግሽው ነገር በቂ አይደለም፣ ግን በቃ ቀምስልሻለሁ። እስኪ ዛሬ ውጪ ወጣ እንበል። ይቅርታ ግን ጥፍሬ ልሰራ ነው። ከዛ ከባናኒቶ ጋር ዴት አለብኝ ባህር ዳርቻ ጋር። እሺ ችግር የለውም፣ ግን አብሬሽ ጥፍሬን ልሰራ። እሺ ማሪ። ዋው ደስ ሲል አይደል? ቅልል አለኝ። በጣም ነው ደስ የሚለው። ጥፍሬን ውብ አረገችው እኮ። ፔኒኮር ተሰርቻለሁ ፍቅሬ። ለሷ እኔ ነኝ የምከፍልላት። እንዴ ለኔ ሰዓት ከፍሉልኝም? ጥፍሮቼን እያቸው በጣም አያምሩ? የኦሬንጅና እያቸው እስኪ ሲያስጠሉ። ለዚህ ልትከፍል ነው? ምን አይነት ነውረኛ ነሽ ማማግሪኒታ። እንዴት ከዚህ ሴትዮ የቅድም ሪያክሽንሽ አልገባኝም። ስሚ እኔ ከአንቺ ጋር ጊዜን አላጠፋም። እኔን ምረጠኝ አይነት አክት እያሳየሽ ነው። ለምን እንደሆነ አልገባኝም። ዋው ባበሮስኩ እጄን ተነከስኩት። ተይዋ ምንም ልታገሳት አልቻልኩም። ይችን ሴትዮ አንድ አሪፍ ነገር ያደረገችው ቆንጆ ስናቅ መምረጥ ነው። እስኪ ይህንን ፌስ ማስክ ላርገው። ምን ይሆን እንዴ? ማስኩ ፊቴን እኮ እያቃጠሉ ነው። ቆይ ምን ላቴክስ ውስጡ አለው? በደንብ ታውቃለሽ አለርጂ እንዳለብኝ። እንዴት እንደዚህ ታደርጋለሽ? ለምትገዢው ነገር መጠቀቅ አለብሽ። ከአለርጂሽ ጋር የሚስማማ መሆን አለበት። ጓደኛዬ ነች የገዛችልኝ እና ጓደኛ ስለ አለርጂሽ አታውቅም? አልነገርሻትም እንዴ?
በቃኝ ከዚች ክፉ ሴት። በቅናት ተነሳስታ ፊቴን አቃጥለው ነበር እኮ። ሄይ ማሪ እንዴት ነሽ? ፊትሽ አሁን ደህና እየሆነ ነው? ይቅርታ ስላረጅሽ እኮ ረስቼው ነው ማስኩን የገዛውልሽ። ይቅርታ አትጨናነቂ፣ መድኃኒት እየተቀባው ነው አሁን። የት ልትሄጂ ነው እንደዚህ አምሮብሽ ታዲያ? ዛሬ ዴት አለብኝ እና በጣም ጓጉቻለሁ ብታይ። ኦ እና ቆንጂት የት እንደምትሄጂ አትነግሪኝም እንዴ? በጣም ውድ የሱሺ ሬስቶራንት ነው። ይቺ ክፉ ሴት የኔን ዴቶች እያበላሸች የእሷን ተራ ሲሆን ዝም ብላት ይመስላታል? ቆይ ገና ዋጋሽን ትከፍያታለሽ። ሀሀ በጣም ሴክሲ አውትፊት ልምረጥና አሳይሻለሁ። ገና ምን አይተሽ? ይሄ ብዙም አይደለም። ኦ አዎ አገኘሁት። የስ አሁን ቆንጆ ጫማ እንምረጥለት። መጣውልሽ ማሪ። ክፉ ስሆን እንዴት እንደሆንኩ አታውቂም። ገና ዋጋሽን ትከፍያለሽ። ዛሬ በጣም አምሮብሻል። በጣም አመሰግናለሁ። ቆይ ባዝም ደርሼ ልምጣ። ሄሎ ብቻህን ትመስላለህ። አይ ቲንክ ሰው ያስፈልግሃል። አብሬህ ብቀመጥ አይደብርህማ? ኦሬንጂና ምን እያረግሽ ነው እዚህ? እና ደግሞ ገና ያለበስኩት አዲሱ ልብሴ ነው ያረግሽው። ተዋወቃላችሁ እንዴ? ማሪ ተረጋጊ። እና ደግሞ ልብሱ እኔ ላይ ሞር ያምራል። ምንድን ነው እሱ? ኖርማል ይመስልሻል? ልብሴን ለብሰሽ መተሽ ምሽቴን ማበላሸትና ከሱ ጋር ማውራት? ማሪ የምር እኔ እሱን ብፈልገውና ባወራው አሁን እዚህ አታይኝም ነበር። እንቅልፍ ግን ተኝተሻል? ኖ ያስታውቃል። ትንሽ ኮንሲለር መጨመር ሳይኖርብሽ አይቀርም። ሄይ ክዊና፣ ስለ ባለፈው ፈተና እስኪ ልጠይቅሽ። እውነት ነው ግን ኖትሽን ለፓማግኔታ ልከሽላታል? አዎ ልኬላታለሁ። ይህ እስኪ ይህንን ነው። የተወሰኑ ይህን ናቸው፣ የተወሰኑ ግን ተቀይረዋል። አውቄው ነበር። ታውቂያለሽ፣ ምንም አያስገርመኝም። የፓማግኔታ ስራ ነው። ለምን እንደዛ አልሽ? ሌላ የምታውቂው ነገር አለ? አዎ ፓማግኔታ ሁሌም ኖቶቼና የፈተና መልስ እንድልክላት ታስገድደኛለች። ለምን እንደዛ ትፈቅጅላታለሽ? ምክንያቱም ፓማግኔታ ስለ እኔ ፎቶ አላት። ፔሪድ የነካው ነጭ ልብሴ ላይ ፎቶ አንስተኛለች። ህይወታችን እንደዚህ እንድትቆጣጠረው መፍቀድ የለብንም። ዋጋ መክፈል አለባት። እናስከፍላታለን። ስሚ ምንም ኖት አልክልሽም፣ አላግዝሽም። ከዚህ በኋላ ከክላስ በኋላ እንገናኝ። እስኪ እንዴት እንደሆነ እናያለን። የምር እኔን እምቢ ማለት ምቺ ይመስልሻል? ወይስ ሁሉም ተማሪ ፎቶሽን እንድበትንልሽ ፈልገሻል? ልበትንልሽ እችላለሁ። ኦ በደንብ አስቢበት ከማውራትሽ በፊት። ሚስተር ቤታቶ ይህንን ማየት አለብን። ኦ ምንድን ነው? እሺ አየዋለሁ። ኢሜይል ከፕሪንሲፓሉ ነው የተላከልኝ። ምን ይሆን እንዴ? ለምን ተባረርኩ ከትምህርት ቤት? ፕሪንሲፓሉ አባረረኝ እኮ። ምን ነው? ምን ተፈጠረ? ከትምህርት ቤት ተባረርኩ በክዊና ምክንያት። ኦ ደስ አይልማ። ለምንድን ነው ግን እንደኔ ያልተናደሽ? ጓደኛዬ ነሽ ወይስ አይደለሽም? እውነቱን ልንገርሽ ምንም አልተናደድኩም፣ እንደውም ደስ ብሎኛል። መልሱን ደግሞ ልንገርሽ፣ አዎ ጓደኛሽ ነበርኩ። አሁን ግን ትምህርትሽ ነኝ። ሰዎችን ክፉ ከማድረግሽ በፊት ሁለቴ እንድታስቢ ያደርግሻለሁ። አሁን ከዚህ ቤት ውጪ። ከዚህ በኋላ አይንሽን ላይሻል